እምብርት ዳሌ ምናምን ሆድ እዚህ ጋር ኧረ እኮ የጀነጀነ እኮ ነው። አንድ ሰው የሆነ እንደ የጅንጀና አንተ ነው እኮ ላሳይ ደግሞ ከዚህ ባሳው ላሳይ እዚሁ ላይ ምዕራፍ 5 ላይ ደግሞ ላሳይ። እኔ ተኝቻለሁ። አሁን እነዚህ ሲጀናጀኑ የነበሩት ማለት ነው። እንዲህ ነው እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው እርሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቄንዳ ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ አለ። የሌሊት ነጠብጣብ ሞልቶበታል። እሺ ቀሚሴን አወለቅኩ አለች። እንዴት ለብሰዋለሁ? እግሬን ታጠብኩ፣ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደዳለ። አንጀቴም ስለሱ ታወከ። ለውዴ ከፍትለት ዘንድ ተነሳው። እጆቼ በደጁ መወርወሪያ ላይ አዲስ ኪዳን ላይ ነው አይደል? መጽሐፍ ቅዱስ ላይ ነው እንዴ ወዳጄ? ምን ሆነ ነው? መጽሐፍ ቅዱስ የሆነው መጽሐፉ ላይ ነው ያለው። አይዞኛ ማሌ ዘሰለሙ ያመንኩት ምን እንደሆነ ታውቃላችሁ? አንድ ታይፕ ነው ወርድ ነው ኤዲት አድርጎት ነው እንዳትሉ፣ መጽሐፍ ቅዱስ በእጁ ይዞ እያሳየን ነው አይደለ? ጀስት ያለ ነገር እኮ ይሄ ሂዳን በበል ያውና ምን ዝንዘላለፈ ሰው ሪያሊቲ ነው እያሳየን ያለው ሰውየው። ገባችሁ አይደል? ሂዳን ክፈቱ፣ እናንተም ክፈቱና የሚላችሁን እዩት። እሱ ኳሻ ጀስት ዋሻ ነው። ለምን ዋሻለሁ? ለምን ብዬ ዋሻለሁ? ያው እያሳየው አይደለ? ጥቅሱን ያዝ፣ ጥቅሱን ያዝ፣ ልስጥህ። ጥቅሶቹን ያዝ። እኔ ላነበው ነው እየከፈተ ነው። ቆይ እሺ አንብበው። እሺ ማሌ ዘስ ለምን ዋሻለሁ? ምንም የሚያስዋሻኝ ነገር የለም። አንተ ቻስክ ከነስ ይሄማ ሌላ ታሪክ ነው እንጂ ቆይ መጨረስኩልህ። ለውዴ ከፍለት ምንድን ነው አይደለም ልጁ ሪያሊቲ ነው። ሙስሊም ይሁን ክርስቲያን ዋቴቨር ግን ያለ ነገር ነው እየነገራችሁ ያለው። ዳስ what I'm saying man, that's what I'm talking about። ግን ፋይናንስ እነዚህ ለሰው ልጅ አስተምሮት ከሆነ እንዲህ ትምህርት አለው ወይ ነው። ለውዴ ከፍለት ዘንድ ኮንሰፕቱን ተረዱት። እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ አለ። ልብ አድርግ። ቀሚስ ወልቋል፣ ሌሊት ነው የተመጣው። ልብ አድርግ። እጁ በቀዳዳ ተሰዷል። ከዛ ደግሞ ለውዴ ከፍትለት ዘንድ ተነሳ። እጆቼን በመወርወሪያ ላይ ከርቤን አፈሰሱ። ላይክ እንዴት ነው ጣቶቼ ፈሳሹን ከርቤ አንጠባጠቡ ምናምን እንዴ! በጣም ነው የሚከብደው ይላል። ይገርም። በጣም ከባድ በጣም ይከብዳል። እና እኔ አምላክ ቃል ነው ብዬ ይህን ልቀበለው አልችልም። ይቅርታ አድርግልኝና ማለት ነው ወዳጅ ያልተጻፈ አላነበበም። ያ ይሄ ሪል ነገር ነው። ለምዶታ ነገር ይኸው እያየነው ነው እኛም እና ጀስት ይላል። እሺ ትቀበለዋለህ? አሁን አንተ ይሄንን እንደ አምላክ ቃል ትቀበላለህ? እኔ ለምሳሌ ኦርቶዶክስ ነኝ፣ ግን ጀስት የተጻፈ ነገርም ሳይሆን ያው መቼ መጽሐፍ ቅዱስ ሁላችንም ጋር ይኖራል የሚነገርን ነው የምናዳምጠው። ግን እንደዚህ አይነት እንትን ደግሞ ባዘው አንተ ብቻ አይደለም፣ ከዚህም በፊት የሆነ ሰው ቤት ጋር እንደዚህ ሲናገር ነበርና ጀስት ሪያሊቲ ነው። የባሰ ነገር ላሳየህ። ቆይ የባሰ ነገር ላሳየህ። አሁን ይሄንን ትቀበላለህ? በእውነቱ ይሄን ትቀበለዋለህ? እስቲ አሁን ምን እንዳለ ተመልከት። ስንክሳር ዘወርኀ ኅዳር ከዚህ በኋላ መድኃኒታችን ኦርቶዶክስ ነው አይደለ? ጀስት አዳምጠው። አንተ መጽሐፍ ቅዱስ ካለ እሱ ኳሸች ቼክ አድርገው። ይሳቅ የምትባለው ልጅ አንተ ታሽካብጣለህ አይደል? መሪያሊቲ እየነገረህ እኮ ነው። ክፈት አንተም እያለ ነው አይደል? ከፍተህ አንብበው። እውነት እኮ ነው። አምኬት አይደለም። ይኸው አዳምጠኝ። እኛም እያየነው ነው። እኔ ኦርቶዶክስ ነኝ እኮ፣ ግን ይኸው እያየሁት እኮ። አዎ ይሄኛው ደግሞ መጽሐፍ ቅዱስ ላይ አይደለም፣ ግን አላችሁ ነው። ኧረ ዳጊ ተዋቸው አንዴ፣ እነሱን አንዴ ከኔ ጋር እናውራ። አንተ ተጠቀም እስኪ። ይኸው ይሄ መጽሐፍ ቅዱስ ላይ አሁን የማሳየው መጽሐፍ ቅዱስ ላይ አይደለም፣ ግን የኦርቶዶክስ መጽሐፍ አይደለም። ምን ላይ ነው? ኦሪት ተሰንቆ ምን ላይ ነው? የቅድሙ ነው ወይስ ይሄ ነው? እስኪ የቅድሙ አግኝቼዋለሁ እኔ። እሺ ይሄኛው የኦርቶዶክስ መጽሐፍ ነው። እሺ የኦርቶዶክስ መጽሐፍ ላይ ነው። ስንክሳር ዘወርኀ ኅዳር 26 ላይ ከዚህ በኋላ መድኃኒታችን አፉን 3 ጊዜ ሳመው ይላል። እሺ ልብ አድርግ። መድኃኒታችን አፉን 3 ጊዜ ሳመው ኢየሱስ ማለት ነው ሰውየውን። በዚያም ጊዜ ከፍቅሩ ጣዕም ብዛት የተነሳ ነፍሱ ከስጋው ተለየች። ጌታችንም ተቀብሎ አቅፎ ከሱ ጋር አሳደራት። ኧረ እዚያ ጋር ኦርቶዶክስ ስትሆን ማለት ነው አውቀህበት ግባ ነው። ሙስሊም ከሆንክ ደግሞ አውቀህበት ግባ ነው። ጀስት ተማር ነው። እሺ ዳስ what I'm saying። ኢየሱስ የሰው አፍ 3 ጊዜ ይስማል ብለህ ታምናለህ? የወንድ አፍ ትቀበለዋለህ?
ያው መድኃኒታችን አፉን 3 ጊዜ ሳመው ይላል። በዚያን ጊዜ ከፍቅሩ ጣዕም የተነሳ ብዛት የተነሳ ነፍሱ ከስጋው ተለየች። ጌታችንም ተቀብሎ አቅፎ ከሱ ጋር አሳረጋት አለ። ትቀበላለህ? ኢየሱስ የሰው የወንድ